ሮዚ ነይ፣ ስለ ታሪክሽ ልነግርሽ ይገባል። አሁን አድገሻል እና እናትና አባትሽ ማን እንደሆኑ ባናቅም አሁን በቃ ማለት ሁሉንም ነገር መረዳት ትችያለሽ አውቃለሁ። እና ታሪክሽ ልነግርሽ ይገባል። አንቺ እዚህ ቤት የመጣሽው በማደጎ ነው እና እዚህ ቤት ውስጥ አሁን ትልቁ የቤተሰብ አካል ሆነሻል። እሱን እውነቱን ለመናገር ማለት ነው። ነይ አይክፋሽ እንጂ ነይ የምነግርሽን ስሚኝ። ያው ለዛ እዚህ ስትመጪ መጀመሪያ ጊዜ እኔ ሳገኝሽ ቦይ ውስጥ ተጥለሽ ዝናብ እየዘነበ ነበርና ጎርፍ እንዳይወስድሽ ብዬ ወደዚህ ቤት አመጣውሽ። ሳመጣሽ ግን አንቺ ብቻሽን አልነበርሽም፣ እዛ ከእህትሽ ጋር ነበርሽ። እህትሽ የት እንደደረሰች እንደሆነቱ አላውቅም፣ ግን ሁለቱንም ይዣቸው መጣውኝና አንቺና እህትሽን ያቺ ብሉ ትባላለች፣ አንቺን ሮዚ አልኩሽ እና በቃ አንዷን እንግዲህ መርጣ አሳድገ ተባልኩኝ። ምንም አማራጭ የለኝም። አይዞሽ እሺ እናቴ። እና በቃ አንቺን መረጥኩሽና አሳደግኩሽ። ያለው ታሪክ ይሄንን ይመስላል። ምን ማድረግ ይቻላል? አታስቢ፣ እኔ እወድሻለሁ።